እግዚአብሔር ያስታውሳል ይላል መምህራችን ሄኖክ ኃይሌ በፌስቡክ ላይ ያሰፈረው ጽሑፍ። በሉቃስ ወንጌል መጀመሪያ ላይ ታሪኩ ተመዝግቦ የሚገኘው የመጀመሪያው ቤተሰብ የካህኑ ዘካርያስ ቤተሰብ ነው። በወንጌል መጀመሪያ ላይ የምናገኘው ይህ ካህን በኦሪት መጀመሪያ ላይ እንደሚገኘው ካህን እንደ አሮን ሁሉ የሚስቱ ስሟ ኤልሳቤጥ ነው። ዘካርያስና ኤልሳቤጥ በሰው ፊት ያለ ነውርና ያለ ነቀፋ የሚሄዱ ሲሆኑ ልብና ኩላሊትን በሚመረምረው በእግዚአብሔር ፊት ደግሞ ጻድቃን ነበሩ ይላል ወንጌሉ። ካህኑ ዘካርያስና ሚስቱ ኤልሳቤጥ እንደ ማንኛውም ባልና ሚስት ልጅ ለመውለድ የተመኙት በወጣትነታቸው ጊዜ ነበር። በተለይ ክህነት በዘር ሐረግ ብቻ በሚተላለፍበት በዚያ ዘመን ከአሮን የልጅ ልጅ ከአብያ ቤተሰብ የሆነው ዘካርያስ ወንድ ልጅ ወልዶ ልጁ እሱ በሚያገለግልበት መቅደስ ውስጥ ተተክቶ እንዲያገለግል ይመኝ ነበር። ይሁንና ሚስቱ ኤልሳቤጥ ግን መካን ነበረች። መጽሐፍ ቅዱስ እንደሚያስረዳን መካንነት በወንድም በሴትም ሊከሰት ይችላል። የተባረክ ትሆናለህ፣ በሰዎችም ሆነ በእንስሳት ዘንድ ሴት ብትሆን ወይም ወንድ መካን አይሆንብህም የሚለው ቃል መካንነት በወንድም ሊከሰት እንደሚችል ያስረዳናል። በመጽሐፍ ቅዱስ 7 መካን ሴቶች ተጠቅሰዋል። እነዚህም ሳራ፣ ርብቃ፣ ራሔል፣ አንትኮዬ የሳምሶን እናት፣ ሐና የሳሙኤል እናት፣ ሜልኮልና ኤልሳቤጥ ናቸው። ከነዚህ 7 መካን ሴቶች ውስጥ ያልወለደችው የዳዊት ሚስት የሳኦል ልጅ ሜልኮል ብቻ ስትሆን ያልወለደችበት ምክንያት መካንነቷ የመጣው በእግዚአብሔር ታቦት ፊት የሚዘምረው ባሏን ዳዊትን ስለናቀችውና አሽሙር ስለተናገረች ነበር። ከዚህ በተጨማሪ ልጅ ባለመውለድ የተጠቀሰችው ሌላ ሴት ሱናማይቷ ሴት ስትሆን ያለመውለዷ ምክንያት በባሏ ሽምግልና ምክንያት እንጂ በእርሷ አለመሆኑን አብሮ ተጽፏል። ኤልሳቤጥ ልጅ ካለመውለዷ ይልቅ ትልቅ ስቃይ የሆነባት የሰዎች ነቀፌታ ነበር። በዚህ መሰቃየቷን የምንረዳው ከጸነሰች በኋላ እንኳን ጸነስኩ ብላ ለመናገር ተሳቃ 5 ወራት ያህል ጽንሱን መሰወሯ ነው። በእርግጥም ብዙዎች ከመካንነት በላይ ስቃይ የሚሆንባቸው የሰዎች ክፉ ንግግር ነው። መቼ ነው የምትወልዱት? ትዳር ያለ ልጅ እንዴት ይሆናል? እስካሁን አልወለድሽም? እየተባሉ በጥያቄ የሚቆስሉ ብዙዎች ናቸው። አልፎ ተርፎ በአሽሙር የሚሰደቡ በነገር ጅራፍ የሚገረፉም ብዙዎች ናቸው። ለዚህ ጥሩ ምሳሌ የምትሆነን ጣውንቷ ፍናናን ታስቆጣትና ታበሳጫት የነበረችው ሐና ናት። ሐና ባለመውለዷ በሚደርስባት ነቀፋ ምክንያት እህል እንኳን አስጠልቷት አትቀምስም ነበር። ደግነቱ ባሏ ሕልቃና ለመውለዷን አይቶ አልናቃትም። ይልቁንም ለምን ታዝኛለሽ? ለምንስ እህል አትቀምሽም? ከ10 ልጆችን ያልሻልሽም ብሎ የሚያጽናና መልካም ባል ነበረ። ኤልሳቤጥም የገጠማት ይህ አይነቱ ፈተና ነው። መካን መሆኗ ብቻ ሳይሆን የሊቀ ካህናቱ ዘካርያስ ሚስት ሆና አለመውለዷ የበለጠ ፈተና ነበር። ሰው መቼም በሰው ለመፍረድ ብዙ አይቸገርም። ባሏ በቤተ መቅደስ እያገለገለ እግዚአብሔር ልጅ የነሳቸው ክፉዎች ቢሆኑ ነው እንጂ ብሎ ማሰቡ አይቀርም። ዘካርያስ ካህኑ ግን በሚስቱ በኤልሳቤጥ ላይ አንዳች ክፉ ቃል አልተናገረም። ተናግሮ ቢሆን ኖሮም ሁለቱም ጻድቅ ነበሩ ባልተባለለት ነበር። የሚገርመው ዘካርያስ በመልአኩ በቅዱስ ገብርኤል ፊት እንኳን እኔ ሽማግሌ ነኝ፣ ሚስቴም አርጅታለች አለ እንጂ ሚስቴ መካን ናት ብሎ አንዲትም ቃል አልተናገረም። እነዚህ ጻድቃን ባልና ሚስት ልጅ ተመኝተው ባያገኙም ሁለቱም በእግዚአብሔር ፊት ጻድቅ ነበሩ ይላል። ልብ አድርጉ፣ ልጅ ሳይኖራቸው በኑሯቸው ደስተኛ ሳይሆኑ በፈጣሪ ሕግና ትእዛዝ መሄድ መቻላቸው በጣም ከባድ ነው። በሰው ፊት ፈጣሪ ላለማማረር የሆዳቸውን በሆዳቸው ይዘው በውስጣቸው ሊሳደቡ አልሞከሩም። ምነው ምን አደረግንህ እንኳን ብለው ፈጣሪያቸውን አልወቀሱም። በስቃይ ውስጥ ሆነው እንኳን ልብን በሚመረምረው አምላክ ፊት ጻድቃን ነበሩ። ቤት በልጆች ሳቅ ተሞልቶ ጤንነት ተሟልቶ ሀብት ንብረት ሳይጎድል እግዚአብሔርን ማምለክ ብዙ ላያስቸግር ይችላል። በማጣት በመከራ በመሰደብ ውስጥ እየኖሩ ጻድቅ ሆኖ መገኘት ግን እጅግ አስደናቂ ነው።
ዘካርያስና ኤልሳቤጥ ልጅ ለመውለድ ፈጣሪን ሲማጸኑ ቢኖሩም የወጣትነታቸው ዘመን ግን አለፈ። ኤልሳቤጥ የሆዷን ፍሬ ሳትመለከት፣ ዘካርያስ የአብራኩን ክፋይ ሳያይ፣ እንደ ካህናት ልማድ ልጁን ለቤተ መቅደስ አገልግሎት ሳይተካ ሁለቱም አረጁ። እባክህ ፈጣሪ ሆይ ልጅ ስጠን ብለው እየለመኑ ዓመታት አለፉ። ከብዙ ዓመታት በኋላ ግን ቅዱስ ገብርኤል መጥቶ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ፣ ሚስትህ ኤልሳቤጥ ልጅን ትወልዳለች አለው። ዘካርያስ ግራ ገባው። ከጸለየው ዓመታት ያለፈው ጸሎቱን፣ ከተመኘው ዘመናት ያለፈውን ምኞቱን አሁን ተሰምቶልሃል ሲባል ለደስታ አቅም አጠረው። ነቢዩ ዳንኤል ፈጣሪውን ሲለምን ወዲያው መልስ አልመጣለትም ነበር። ከ21 ቀን በኋላ ግን ቅዱስ ገብርኤል መጥቶ ሰይጣን ከመንገድ አዘግይቶኝ ነው እንጂ ወደ አንተ የተላኩት በዕለቱ ነበር አለው። ዳንኤልም 21 ቀን ቢዘገይም እንኳን ገና ጸሎቱን አላቋረጠም ነበርና ከ3 ሳምንት በኋላ የጸሎቱን መልስ ማግኘቱ ብዙም ግራ አላጋባውም። ቅዱስ ገብርኤል ወደ ዘካርያስ መጥቶ ጸሎትህ ተሰማ ያለው ግን እንደ ዳንኤል ከ21 ቀን በኋላ አይደለም፣ ከ21 ዓመትም በኋላ እንኳን አይደለም። ዘካርያስ ሽማግሌ እስኪሆን ኤልሳቤጥም እስክታረጅ ድረስ ቆይቶ የወጣትነት ዘመን ጸሎቱን ነው ተሰምቶልሃል ያለው። ስለዚህ ዘካርያስ ስለቴ ሰመረ ለማለት እንኳን ግራ ተጋባ። እግዚአብሔር አሰራሩ እንዲህ ነው፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ተብሎ እንደተጻፈ እግዚአብሔር መልስ የሚሰጥበት ጊዜ በሰው ሕሊና የሚመረመር አይደለም። የለመነውን ነገር ሳያደርግልን ልናረጅ፣ ልንሸመግል እንችላለን። ከዚያም አልፎ የተመኘነውን ነገር ሳይሰጠን ልንሞት እንችላለን። ፈቃዱ ከሆነ ግን የጸሎታችንን መልስ ከመቃብር ቀስቅሶ ሊሰጠን ይቻለዋል። ይህን የማያምን ሰው ሙሴን መጠየቅ ይችላል። ሙሴ እግዚአብሔርን ክብርህን አሳየኝ ብሎ ለመነ። እግዚአብሔር በዓለት ላይ አቆምሃለሁ፣ ጀርባዬን ታያለህ፣ ፊቴን አታይም ብሎ መለሰለት። ሙሴ ይህንን እግዚአብሔርን ሳያይ ወደ መቃብር ወረደ። ሊሞት ሲል እንኳን ያልከኘን ሳታሳየኝ ብሎ ሳይጠይቅ የዋሃው ሙሴ ወደ መቃብር ገባ። በመቃብር ውስጥ ሆኖ በሺህ የሚቆጠሩ ዓመታት አሳለፈ። ከዘመናት በኋላ ግን ሙሴ በታቦር ተራራ ዓለት ላይ እንዲቆም ተጠራ። ክብርህን አሳየኝ ብሎ ለለመነው ልመና መልስ ተሰጠው። በታቦር ተራራ አንድ ልጅም በአባቱ ዘንድ እንዳለው ክብር ያለውን ክብሩን አየ። የብሉይ ኪዳን ሰው ሆኖ ሳለ የአዲስ ኪዳን ዕድል ደረሰው። እኛ ሰው ሆኖ ያየነውን እግዚአብሔርን አየው። እግዚአብሔር ከመቃብር ቀስቅሶ ለጸሎት ምላሽ የሚሰጥ ከሆነ ለዘካርያስ በስተርጅና መልስ ቢሰጠው ምን ይደንቃል? እዚህ ላይ አንድ ጥያቄ እናንሳ። እግዚአብሔር ለካህኑ ዘካርያስና ለሚስቱ ኤልሳቤጥ ልጅ መስጠቱ ካልቀረ ለምን ወዲያው አልሰጣቸውም? ልጅ በልጅነት ነው እንደሚሉት ብሂል በልጅ አምሮት በተሰቃዩበትና በደስታ ሊያሳድጉ በሚችሉበት ጊዜ ልጅን መስጠት እየቻለ አምሮታቸው ከጠፋና ተስፋ ከቆረጡ በኋላ መስጠቱ ለምንድን ነው? ሽማግሌው ዘካርያስ ልጁን ሮጦ በማያጫውትበት፣ እንደ ልቡ በማያዝልበት፣ ወደ ቤተ መቅደስ ወስዶ በሙሉ ጉልበቱ ሥርዓት ለልጁ በማያስተምርበት በርጅና ዘመኑ ፈጣሪ አምጥቶ ልጅ መስጠቱ ለምን ይሆን? አንዳንድ ሰው እንደሚለው ፈጣሪ ካላጣው ጊዜ ምነው ቀደም አድርጎ ቢሰጣቸው አይችልም ነበር? ይችላል። ለእግዚአብሔር የሚሳነው ነገር የለም። ወጣት እያሉ ልጅ ሊሰጣቸው ይችላል። ያዘገየው ግን በሌላ ምክንያት ነው። እነዚህ ባልና ሚስት በወጣትነታቸው ቢወልዱ ኖሮ ልጅ አግኝተው ይደሰቱ ነበር። ዘካርያስም በእግሩ የሚተካ ካህን ያገኝ ነበር። እግዚአብሔር ግን ለእነዚህ በሕጉና በትእዛዙ ለሄዱ
በፊቱ ጻድቅ ሆነው ለተገኙ ባልና ሚስት እንደ ማንኛውም ሰው ልጅ ብቻ ሊሰጣቸው አልፈለገም። ከሴቶች ከተወለዱት ሁሉ ከእርሱ የሚበልጥ ማንም አልተነሳም ተብሎ በጌታ የተነገረለት ነቢይ፣ ሐዋርያ፣ ባህታዊ፣ ሰባኪ፣ ካህን፣ ሰማዕት ሊሰጣቸው ፈለገ። በኦሪት መቅደስ የሚያጥን ሳይሆን በባሕር መካከል አምላኩን የሚያጠምቅ ቅዱስ ልጅ ሊሰጣቸው ፈለገ። ከእናቱ ማኅፀን ስብከት የሚጀምር ከሞተም በኋላ ስብከቱ ከዳር ዳር የሚሰማ መምህር፣ የሙሽራው ክርስቶስ ሚዜ፣ ከፀሐይ በፊት ያበራ ጨረቃ፣ ከቃል መምጣት በፊት የተሰማ ድምፅ፣ በመወለዱ የብዙዎች ደስታ ምክንያት የሆነ ዮሐንስን ሊሰጣቸው ፈለገ። ዘካርያስና ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን ለመውለድ ጌታ ሊወለድ 6 ወር እስኪቀረው ድረስ መጠበቅ ነበረባቸው። ነገር ግን ሁሉ በጊዜው ውብ አድርጎ የሠራ እግዚአብሔር በሐዘን ድባብ የኖረውን የእነዚህን ጻድቅ ቤት ዳግም በጊዜው ውብ አድርጎ ሠራው። እንዲህ ዐይነቱን ልጅ ለመውለድ ከሆነስ እንኳንስ ማርጀት መሞትም አያስቆጭም። አንድ ነገር እንጨምር። ቅዱስ ገብርኤል ለዘካርያስ ጸሎትህ ተሰምቶልሃል ሲለው ዘካርያስ የደነገጠው ከጊዜው ርዝመት የተነሳ ተስፋ ቆርጦ ጸሎቱን ዘንግቶት ስለነበረ ነው። ዘካርያስ የጸለየው ጸሎት ቢረሳውም እግዚአብሔር ግን አልረሳውም። ዘካርያስ ማለት የስሙ ትርጉም እግዚአብሔር ያስታውሳል ማለት ነው። የጻድቁ ወላጆችና የመጥምቀ መለኮት ቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። ቅዱስ ያሬድ ዮሐንስ እጅን ስጠኝ እንዳለ መድኃኔ ዓለምን ባጠመቁ ቅዱሳን እጆቹ ሁላችንን ይባርከን ዘንድ ጸሎታችን ነው። ላልወለዱ ሁሉ እንደ ዘካርያስና ኤልሳቤጥ እግዚአብሔር ያስታውሳቸው። ክርስቲያኖች ሆይ ውለዱ። ዲያቆን ሄኖክ ኃይሌ